بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم المعقد الثاني ሁለተኛው መሰረት ኢኽላሱ ኒየቲ ፊህ ኢኽላስ ማድረግ ማጥራት ነው። ንያን አላማችንን ማጥራት ነው። ፊህ እውቀትን በመፈለግ ውስጥ አላህን ብቻ ለማወቅ አላህን ብቻ ለመታዘዝ እሱን አስበን መፈለግ ነው። ኢነ ኢኽላሰል አዕማል በእርግጥ ስራን ማጥራት አሳሱ ቁቡሊሃ ያቺ ስራ ተቀባይነት እንዲያገኝ አሳስ ነው፣ መሰረት ነው። ወሱለሙ ውሱሊሃ ሱለም መዳረሻ መሰላል ነው። ውሱሊሃ መዳረስ የምንችልበት የፈለግንበት ቦታ ኸይር ነገራቶችን የምናገኝበት መዳረሻ ነው። ቃለ ተዓላ አላህ ምን ብሏል? ወማ ኡሚሩ አልታዘዙም ኢላ ሊያዕቡዱላህ አላህን ሊገዙ ቢሆን እንጂ ሙኽሊሲን ያጠሩ ሆነው ይሄንን ዒባዳቸውን ሲሰሩ አምልኳቸውን ሲሰሩ ለአላህ ያጠሩ ሆነው ለሁዲን ለሱ ሃይማኖትን ለሌላ ከሌሎች አካላት ሊያጠሩ ከሌላ ዓላማ ሊያጠሩት ሑነፋአ እንደዚሁም ደግሞ ወደ ትክክለኝነት የተዘነበሉ ሆነው አላህ እንዲገዙ እንጂ አልታዘዙም ይላል አላህ ሱብሓነሁ ወተዓላ። ወፊ ሶሒሐይን ሁለቱ ሶሒሖች ላይ በተዘገበው አን ዑመር ረዲየላሁ ዐንሁ ዑመር ረዲየላሁ ዐንሁ እንዳወሩት አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ምን ብለዋል? አልአዕማሉ ቢንያት ስራ የሚለካው በንያ ነው። ምንድነው ያ ስራ የታሰበበት ሲሰራ ስራው መሰራቱ ብቻ ሳይሆን ዓላማውም ይታያል። ወሊኩል ምርኢን ማ ነዋ ለእያንዳንዱም ሰው ደግሞ የነየተውን ያሰበውን ነው የሚያገኘው። ወማ ሰበቀ መን ሰበቅ ከኛ በፊት የቀደሙት ሰዎች ቀድመው የተገኙ አልቀደሙም። ወላ ወሰለ መን ወሰል ከኛ በፊት የነበሩት ሰዎች መድረስ የታሰበበት ቦታ ላይ አልደረሱም። ሚነ ሰለፊ ሷሊህ ከደጋግ ሷሊሖች ሰለፎች ቀደምቶች ኢላ ቢልኢኽላሲ ሊላሂ ረቢል ዓለሚን ተግባራቸውን ለአላህ ኢኽላስ በማድረጋቸው በማጥራታቸው ለአላህ ብቻ ብለው በመስራታቸው ነው እንጂ ተግባር በመስራት እኛ ብዙ ተግባራቶችን እንሰራ ነበር፣ ግን በኢኽላሱ ጭምር ስለቀደሙን ነው። ቃለ አቡበክሪን አልመሩዚይ ረሒመሁላህ አቡበክሪን አልመሩዚይ አላህ ይዘንላቸውና ሰሚዕቱ ረጁለን የቁሉ ሊአቢ ዓብድላህ አንድን ሰውዬ ለአቡ ዓብድላህ ሲላቸው ሰማሁኝ። ያዕኒ አቡ ዓብድላህ ማለት ማን ናቸው? አሕመድ ብን ሐንበል አሕመድ ብን ሐንበል በመባል የሚታወቁት ኢማም ስለሳቸው ወዘከረ ለሁ ሲድቅ ወልኢኽላስ እሳቸው ዘንድ ሄደና ስለ ሲድቅ ስለ እውነተኝነትና ስለ ኢኽላስ ስለ ተግባርን ስለ ማጥራት አወሳላቸው። ፈቃለ አቡ ዓብድላህ የዛኔ አቡ ዓብድላህ ምን አሉ? አሕመድ ብን ሐንበል ቢሃዛ በዚህ ነገር ኢርተፈዐል ቀውም ሰዎች ከፍ ያለ ደረጃን አገኙ። ከፍ ያለ ደረጃ የሚገኘው ሲድቅን በመያዝ እውነተኛ በመሆንና ወልኢኽላስ በማጥራት ነው ለአላህ ተግባራቶችም አሉ። ወኢነማ የናሉል መርኡ ልዕልመ በእርግጥ አንድ ሰው የሚያገኘው ከዒልም ከእውቀት የሚያገኘው መጠን አላ ቀድሪ ኢኽላሲህ ባለው ኢኽላስ ልክ ነው። ለአላህ ባጠራው ልክ ነው። ለአላህ በጣም ባጠራው ልክ ስራው ለአላህ የሚመጥን ሆኖ ይሆናል። ብዙ እውቀቶችን ያገኛል። በዚህም የተነሳ ወልኢኽላሱ ፊል ዒልም እውቀት ላይ ኢኽላስን የቁሙ ዐላ አርበዐቲ ኡሱል በአራት መሰረቶች ላይ ይቆማል። ቢሃ በእነዚህ አራት መሰረቶች አማካኝነት ተተሐቀቁ ንየቱል ዒልም የእውቀት ትክክለኛው ንያ ትክክለኛው ዓላማ ይረጋገጣል። ሊልሙተዓሊም ተማሪ ለሆነ ሰው ኢዛ ቀሰደሃ እነዚህን አራት ዓላማዎች አስቦ የሚንቀሳቀስ ከሆነ ማለት። ስለዚህ ኢኽላስን ለማምጣት ከፈለግን እነዚህ አራት ዓላማዎችን መዘንጋት የለብንም። ራሳችን ላይ ለማረጋገጥ መሞከር አለብን። አልአወል የመጀመሪያው ረፍዑል ጀህሊ አላዋቂነትን ማንሳት ነው። አን ነፍሲ ከራሱ ላይ ቢተዕሪፊሃ ራሱን በማሳወቅ ነፍስያውን በማሳወቅ ማ ዐለይሃ በሷ ላይ ምን እንዳለባት ሚነል ዑቡድያት ከአምልኮ ማሟላት የሚገባውን ነገራቶች መጀመሪያ ራሱ ለራሱ የሚጠቅመው ማወቅ አለበት። ወኢቃፊሃ ቀጥ አድርጎ በማቆም ነው ደግሞ ዐላ መቃሲዲል አምሪ ወነህይ በታሰበው ትዕዛዝና ክልከላ ላይ። ስለዚህ ክልከላ ላይ አደጋ እንዳይመጣበት ራሱን ሊጠብቅ፣ ትዕዛዝ ላይ ደግሞ ያንን ትዕዛዝ በማሟላቱ የሚያገኘውን ጥቅም ባለማሟላቱ ደግሞ የሚጎድልበትን ነገር አስቦ ራሱን ትክክለኛው መስመር ላይ ለማቆም ነው መጀመሪያ እውቀትን በዛ መልክ አስቦ መማር ያለበት። አሳኒ ሁለተኛው ረፍዑል ጀህሊ አላዋቂነትን ማንሳት ነው። አኒል ኸልቅ ከፍጡራኖች ላይ ቢተዕሊሚሂም በማስተማር ወኢርሻዲሂም በመጠቆም በማመላከት ሊማ ፊሂ በዛ በሚያመላክተው ነገር ወይም በሚያስተማምረው ነገር ላይ ሰላሑ ዱንያሁም የፍጡራኖች ዱንያ
የዱንያ ህይወታቸው እንዲስተካከል ወአኺረተሁም የአኺራ ህይወታቸው የተሻለና ጥሩ እንዲሆን በማድረግ ላይ መስራት አለበት ማለት። ዒልም ከያዘ ሰውየው እውቀትን ከያዘ ሰዎችን ለመጥቀም ዝግጁ መሆን አለበት። ይሄ ሁለተኛ የእውቀት ንያ ላይ የሚያስፈልግ ነው። አሳሊሱ ሶስተኛው ኢሕያኡል ዒልም እውቀት ህያው እንዲሆን እውቀት መኖር አለበት። እውቀት ከጠፋ አደጋ ስለሚፈጠር ወሒፍዙሁ መጠበቅ ነው ሚነ ضያዕ ከመጥፋት ማለት ነው። እውቀቱ ህያው አድርጎ ያንን እውቀት ከጥፋት ሊጠብቅ ነው። ይህንን ማሰብ አለበት። አራቢዕ አራተኛው አልዓመሉ ተግባራዊ ማድረግ ነው። ቢልዒልም ባወቀው ነገር ላይ ለራሱ የሚጠቅም ሊሆን ይችላል፣ ለፍጡራኖች የሚጠቅም ሊሆን ይችላል። ተግባር ላይ እስካልዋለ ድረስ ዒልም በቃ ምንም አይነት ለውጥ ተጽዕኖ ሊፈጥር ስለማይችል ወደ ተግባር መቀየር መቻል አለበት። ወለቀድ ካነ ሰለፉ ረሒመሁላህ አላህ ይዘንላቸውና ቀደምቶች ነበሩ የኻፉነ ይፈሩ ነበር ፈዋተል ኢኽላስ ኢኽላስ እንዳያመልጣቸው ፊ ጠለቢሂሙል ዒልም እውቀትን በመፈለጋቸው ላይ ሁል ጊዜ ኢኽላስ አለን የለንም እያሉ ራሳቸውን ይመረምሩ ነበር። ፈየተወረዑነ ይጠበቁ ነበር አን ኢድዓኢሂ እኔ በኢኽላስ ሰርቼዋለሁ ጽድት አድርጌ ነው የሰራሁት ለአላህ ብቻ ብዬ ነው የሰራሁት ከማለት ይጠበቁ ነበር። ለአነሁም ለም ዩሐቂቁሁ ይህንን የማይሉት ኢኽላስን ባለማረጋገጣቸው አይደለም፣ ፊ ቁሉቢሂም በልቦቻቸው ላይ ነገር ግን ኢኽላስን በትክክል መረጋገጡን እውቅና የሚሰጠው የሚመሰክረው አላህ ሱብሓነሁ ወተዓላ ብቻ ስለሆነ ማለት። ሱኢለል ኢማሙ አሕመድ ኢማሙ አሕመድ አላህ ይዘንላቸውና ተጠየቁ ሀል ጠለብተል ዒልመ ሊላህ ለአላህ ብለህ ነው እንዴ እውቀትን የፈለግከው ብለው ሲጠየቁ ፈቃል ምን ብለው መለሱ? ሊላሂ ዐዚዝ ለአላህ ከፍ ያለ ነገር ላቅ ያለ ነገር ይገባዋል። ወላኪነሁ ነገሩ ምንድነው? ሸይኡን ሑቢበ ኢለየ እኔ ዘንድ የተወደደ ነገር ሆኖ አገኘሁት ፈጠለብቱ ፈለግኩት እውቀትን ብለው ይላሉ። ለአላህ ብለው መፈለጋቸውን ግን አላህ ስለሆነ ምስክርነት የሚሰጠው ማለት ነው። ለዛ ነው ኢማሙ አሕመድ ማለት ትልቅ መስዋዕትነትን በጊዜያቸው የከፈሉ ናቸው። ሐታ ብዙ አደጋዎች የደረሱባቸው ትልቅ ኢማም ናቸው። ያ ከመሆኑ ጋር ግን ለአላህ ብዬ ነው የሰራሁት ከማለት ተጠብቀዋል ማለት ነው። ምክንያቱም ያንን እውቅና የሚሰጠው አላህ ስለሆነ። ወመን ضيع الإخلاص ኢኽላስን ያጠፋ ሰው ፋተሁ ያመልጠዋል ዒልሙን ከሲር ብዙ እውቀት ያመልጠዋል። ወኸይሩን ወፊር ተደራራቢ የሆነ መልካም ነገርም ያመልጠዋል ማለት ነው። ወየንበጊ ስለዚህ ተገቢ ነው ሊቃሲዲ ሰላማ ሰላም መሆንን ነጃ መውጣትን ሰላማዊ ህይወትን ለሚፈልግ ሰው አንየተፈቀደ ሊመረምር ሀዘል አስል ይህንን መሰረት ወሁወል ኢኽላስ እሱም ኢኽላስ ነው። ኢኽላስ አለኝ የለኝም እያለ መመርመር አለበት። ፊ ኡሙሪሂ ኩሊሃ በጉዳዮቹ በጠቅላላ ደቂቂሃ ትንሽም ጉዳይ ትሆን ወጀሊሊሃ ትልቅም ጉዳይ ሲሪሃ ሚስጥራዊ ጉዳይ የሚሆን ወዐለኒሃ ግልጽ የወጣም ጉዳይ ይሆን በእነዚህ በተግባሮቹ በጉዳዮቹ በጠቅላላ ኢኽላስን ሊመረምር ተገቢ ነው ማለት ነው። ወየሕሚሉ ዐላ ሀዛ ተፈቁድ በዚህ ምርመራ ላይ አብሮ ተጠቃሎ ይያያዛል። ሽደቱ ሙዓለጀት ንያ ንያን ማከም ንያን ማስተካከል ዓላማን ማጥራት ማለት ነው። ቃለ ሱፊያኑ ሰውሪ ረሒመሁላህ ሱፊያን ሰውሪ አላህ ይዘንላቸውና ምን አሉ? መዓለጅቱ ሸይአን ምንንም ነገር አላከምኩም አሸደ ዐለየ በእኔ ላይ የጠነከረብኝ ሳክም ወይም ለማስተካከል ስሞክር በጣም ከባድ የሆነብኝ ሚን ንየቲ ከንያዬ የበለጠ ምክንያቱም ሊአነሃ እሷ ተተቀለቡ ዐለየ ትገለባበጥብኛለች። ዛሬ ጥሩ ሀሳብ አስባለሁ ነገ ደግሞ ይገለበጥና መጥፎ ሀሳቦች ይመጡብኛል። እሱን ሀሳብ ወደ ጥሩ ለማድረግ ወደ መልካም ወደ አላህ ለማድረግ ያንን ዓላማዬን በጣም ከባድ ሆኖብኛል ተገለባባጭነት ባህሪ ስላላት ይላሉ። በልቃለ ሱለይማን አልሃሺሚ እንደውም ሱለይማን አልሃሺሚ ከሱፊያን ሰውሪ ጠንከር ያለ መልእክትን አስተላልፈዋል። አላህ ይዘንላቸውና ምን አሉ? ሩበማ ምናልባት ወሐዲሱ ቢሐዲሲን አንድ ንግግር እናገራለሁ ወሊ ንየቱን የሆነ ንያ የሆነን ዓላማ ይዤ ፈኢዛ አተይቱ ዐላ ባዕዲሂ የዛ የንግግሩ የተወሰነው ክፍል ላይ ስደርስ ተገየረት ንየቲ ንያ ይቀየርብኛል። ፈኢዘል ሐዲሱል ዋሂድ ስለዚህ አንድ ንግግር ራሱ የሕታጁ ኢላ ንያት ብዙ ንያዎችን ይፈልጋል። ያን ንያ ለማስቀጠል ሁል ጊዜ ንያችን መመርመር ያስፈልጋል። የሆነ ጊዜ እየተናገራችሁ ንግግር እያረጋችሁ በመሃል የሆነ ሰው ሲተዓጅብ ደስ ሲለው ሲገረም ስታዩ በቃ ሰውየው ደስ እንዲለው ብላችሁ ንግግራችሁን በዛ ዓላማ ከቀየራችሁ የጀመራችሁበት የንግግር ዓላማ ተቀየረ ማለት ነው። ስለዚህ ወደ ኋላ መመለስ ወደ ዋናው ዓላማ መመለስ ስለሚፈልግ አንድ ተግባር ራሱ በየመሃሉ ንያችንን ዓላማችንን ልንመረምር ይገባል ነው። አላህ ሱብሓነሁ ወተዓላ ትክክለኛ ኢኽላስ ካላቸው ሰዎች ያድርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።